بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ዛሬ ይዤላችሁ የመጣሁት ነጥብ አብዛኞቻችን የምንዘናጋበት ነጥብ ነው ብዬ ነው የማስበው ወላኪን በዚህ ሳምንት እኔ ላይ የተከሰተ የሆነ ክስተት ስላለ ያን ነገር ነግራችሁና ከዚያ በኋላ ተጠቀሙበታላችሁ ጉዳዩ ከዱዓ ጋር ነው የሚያያዘው ዱዓ ስናደርግ እንዴት ምን ረሳቸው ነገሮች እንዳሉ እኔ ብዙ ጊዜ የሆነ ነገር ሲያጋጥመኝ ዱዓ አደርጋለሁ አልহামዱሊላህ አላህ ይመስገን ዱዓ ሳደርግ ደግሞ አላህ ያን ነገር ያሳካልኛል ብዙ ጊዜ ዱዓ አድርጌ አይቻለሁ አልহামዱሊላህ አላህ Subhanahu Wa Ta'ala አይከለክለኝም አንድ ይሄ ነው ሁለተኛ ነገር ደግሞ ዱዓ ሳደርግ የከበደኝ ነገር ለኡማና ለባባ ነው የምነግራቸው ደውዬ ኡማ እንዲህ አይነት ጉዳይ አለብኝ ባባ እንዲህ አይነት ጉዳይ አለብኝ ቢል ነገራቸው አላህ Subhanahu Wa Ta'ala ያን ነገር ያሳካልኛል ሰሞኑን የተከሰተውን ነገር ልንገራችሁ የእናትና የአባት ዱዓ ምን ያህል እንደሚደርስ ማለት ነው የሆነ ቪዛ አፕላይ አድርጌ ስጠብቅ ነበር ቆየብኝ በጣም حتى በስንት ሺህ ዶላር የቆረጥኩት ቲኬቱን ላይ እየተበላሸ ነበር ብዙ ነገሮች እንትን አሉ ብከታተል አልስተካከላለኝ ዱዓም አድርጌ ነበር አላህ Subhanahu Wa Ta'ala ያዘገየበት ምክንያት ያቀዋል ሲዘገይብኝ ጊዜ ለሊት ላይ የዛሬ 3 ቀን መሰለኝ 3 ቀን 2 ቀን ለሊት ላይ እኛ ጋር 2 AM ነበር ማለትም ከለሊቱ 8 ሰዓት ማለት ነው አገር ቤት ደግሞ ወደ መግሪብ አካባቢ ነው 12 ሰዓት አካባቢ ነው የሚሆነው ለኡማ ደወልኩላትና ኡማ እንዲህ አይነት ጉዳይ አለብኝ ቪዛዬን አዘግይተውብኛል ቪዛውን ካላገኘሁ ደግሞ ወደ መዲና መመለሱ ሊቆይብኝ ነውና ብዙ ሺህ ያወጣሁበት ቲኬት አለኝ ስለዚህ ለመች ነው የምትፈልገው አለችኝ ኢንሻአላሁ ተዓላ ቢቻለኝና አላህ ነገ እንኳን ቢያመጣልኝ ደስ ይለኛል አልኩት ሹፍ ነገ ማለት እኔ አሁን ያለሁበት ነገ እኔ አሁን የምላችሁ ነገ እኔ ጋር ያለው ነገ ማለት ነው ለሀገራችን ለሊት ነው ምክንያቱም እኔ ጋር ሲነጋ አገር ቤት ከለሊቱ 6 ሰዓት 7 ሰዓት ነው የሚሆነው ስለዚህ አሁን ነገ ስል ያ ነገር ለኔ ነገ እንደማይደርስ አውቃለሁ ግን በኢትዮጵያ ነገ ራሱ ከደረሰ በሚል ነው የኔ ዱዓ የነበረው ምክንያቱም ቢሮ ስለሚዘጋ ምናምን ነገር ከዚያ ችግር የለውም ኢንሻአላሁ ተዓላ ጠዋት ስትነሳ ታገኛለህ ሂዳለችኝ ባባ ጋር ሄጄ ደወልኩ ባባ እንዲህ አይነት ጉዳይ አለብኝና ዱዓ አድርግልኝ ባባ አልጠየቀኝም ለመች ነው የምትፈልገው የሚለው ኢንሻአላህ ነገ ጠዋት ታገኛለህ ሂዳለኝ ወላሂ ስተኛ ቼክ አድርጌ የተኛሁት ምክንያቱም በዚሁ ቅጽበት አላህ Subhanahu Wa Ta'ala ተቀብሎንስ ቢሆን አልኩና ቼክ ሳደርግ ምንም ነገር አልነበረም ተኛው ጠዋት ላይ ሲነጋ ለፈጅር ሰላት ተነሳሁኝ ለሊት 8 ሰዓት ተኛ ወዲያው ፈጅር ሰላት ደግሞ 10 ሰዓት ከምናምን ነበር የሚሆነው 10 ሰዓት ከምናምን ተነሳ ማለትም የ2 ሰዓት ዲፈረንስ ነበር ምሽት ነው ቢሮ ዝግ ነው ኦንላይን ገብቼ ቼክ ሳደርግ ቪዛው መጥቷል